ዛሬ በባህር ዳር በሚሊሻ ስልጠና ተካሂዶ ለዛ የማስመረቂያ በዓል ላይ በተፈጸመ የቦምብ ጥቃት በትንሹ 5 የሚሊሻ አባላት መገደላቸውን ከ20 በላይ መቁሰላቸውን ያገኘነው መረጃ ያመለክታል። እንግዲህ ባህር ዳር የአረጋ ከበደ የምስለኔው አስተዳደር ማለት ነው መቀመጫ የሆነችው ያችን ከተማ እንኳን በቅጡ መቆጣጠር እንዳልቻሉ የተረጋገጠበት ነው። በፋኖ በተወሰደ ልዩ ኦፕሬሽን ነው ይሄ ጥቃት የተፈጸመው። እንግዲህ በአማራ ክልል ያሉት ሌሎች ወቅታዊ ሁኔታዎችንም እናነሳለን። አማራ ክልል ካለው ሁኔታ አሁን ስቱዲዮ ከመግባታችን በፊትም የደረሰን መረጃ አለ። ባህር ዳር አካባቢ የተኩስ ልውውጥ አለ። ቀን ላይ በኢትዮጵያ ሰዓት አቆጣጠር ምሳ ሰዓት አካባቢ በባህር ዳር የሆራይዞን በሚባል አካባቢ የሚሊሻ ስልጠና የሰጠው የአረጋ ከበደ አስተዳደር በምረቃ ላይ እንዳለ በፋኖ በተወሰደ ስልታዊና ስትራቴጂካዊ የማጥቃት እንቅስቃሴ በቦምብ በተፈጸመ ጥቃት ነው 5 የሚሊሻ አባላት የተገደሉት 22 አካባቢ የቆሰሉት ለህይወት አደጋ ውስጥ የገቡ ከቆሰሉት ማለት እንደሚገኝም ነው መረጃው እየደረሰን። በተለያዩ አካባቢዎች ውጊያው እንደቀጠለ ነው። ከቡሬ ከተማ የደረሰን መረጃም እንደሚያመለክተው ከቡሬ ተንቀሳቅሰው በአቅራቢያ ወዳሉ ፋኖችን ለማጥቃት የተሰማራው የአብይ አህመድ ሰራዊት እንደዚሁ ተመትቶ ተመልሷል። በደቡብ ጎንደርም በማዕከላዊ ጎንደርም እንቅስቃሴዎች አሉ። ዛሬ ስለ ሸዋሮቢትም የምንሰማው መረጃ አለ። ምናልባት ማጣራት የምንችልበትን አጋጣሚ እየፈለግን ነው። ሸዋሮቢት በፋኖች ቁጥጥር ስር ገብታለች የሚል መረጃ መጥቷል። ማጣራት ያስፈልጋል። ግን እዛ አካባቢ ከፍተኛ ውጊያ እንደተደረገም የደረሰን መረጃ ያመለክታል። ገለታው ትላንትም አንስተናል። ከስቲ ወደ አንተ ልምጣ። በአማራ ክልል ስላለው ሁኔታ እንዴት እየተከታተልከው ነው? የአማራ ትግል ያው ሁልጊዜም እንዳልከው በተለይ አሁን ደግሞ በተለይ የዚህ አረጋ ከበደን መግለጫ ተከትሎ በተቃራኒው ነገሮች እየተከናወኑ ነው ያሉት። ይህን ነበር እኛም ስንጠብቅ እኛም ስንል የነበረው እንደውም እጅ መስጠት የለባችሁም ወይ እናንተ አረጋ አንተ እጅን አሰጥም ወይ ነው ሲባል የነበረው። አሁን ባህር ዳር አካባቢ ያለው ትንቅንቅ እኮ የዛ ተግባራዊ ጥሪ ነው ይመስለኛል። አሁን እጅን ስጥ ነው አረጋን ራሱ። ስለዚህ የአማራ ትግል ጉዳይ በዚህ በብልጽግና ፓርቲ የሚወጡ መግለጫዎች እነሱ ፈጽሞ ፓርቲውም እኮ የለም እኮ አሁን እኮ የተወሰኑ ሰዎች ሰብሰብ ብለው ነው እኮ ይሄንን የሚያወጡት። የጨነቃቸው ሰዎች ምንድነው በእኛ ሀገር የሚባል አንድ ነገር አለ ይላሉ። የቸገረው እርጉዝ ያገባል ከዛ ስትወልድበት ገደል ይገባል ይላሉ። እና የቸገረው ነው የአረጋ ከበደ እንቅስቃሴ እንጂ ድርጅት የለውም። ብልጽግና ፈርሷል እኮ በሰሜን ሸዋ ፈርሷል፣ ጎጃም ቶታሊ ፈርሷል፣ ወሎ ፈርሷል። የለም የታችኛው መዋቅር መካከለኛው መዋቅር የለም። እንግዲህ ካቢኔውም ፈርሷል። እንደ አዲስ ገና አቋቁማለሁ አይደለም ትግሉ እሱ የነበረው። ስለዚህ እንደ ፓርቲ የሚንቀሳቀስ አይደለምና መግለጫ ለማውጣትም የሚያበቃ ተክለሰውነት ቁመናም እንደ መንግስትም አክት የሚያደርግ አይደለም፣ ያልተመረጠም ነው ለማለት ነው። ከሁሉም በላይ ግን የዚህ የአማራ ትግል ብቻ ሳይሆን አሁን መንግስት እየፈረሰ ነው ያለው። አሁን እንደዚህ አይነት ቃል እኔ ብዙ እንትን አልተጠቀምኩም ነበር። አሁን ግን መንግስት እየፈረሰ ነው። አሁን ብዙ ተቋማት ነበሩ ሲፈርሱ እያየን የነበረው። አሁን ግን መንግስት ራሱ እየፈረሰ ነው ያለው። ብዙ ንቁጭ ብዬ ሳጠና አንደኛው እያፈረሰው ያለው ነገር ምንድነው እኔ የተማርኩት መሳይ የዚህ የብሔር ፖለቲካ የአይደንቲቲ ፖለቲክስ ውስጥ ባለፈው ጊዜ ያነሳ ነው ይሄ ኒውክሊየር አይደንቲቲ የሚባለው። አሁን አንድ የፖለቲካ በማንነት ላይ ተመስርቶ ከተቋቋመ በኋላ ሮጦ አስኳል ይሰራል። የሆነች ትንሽ አስኳል ይሰራል። ለምሳሌ በህወሓት ጊዜ ታስታውስ እንደሆነ የትግራይ ፖለቲካ ይባልና ሮጦ የአድዋ ፖለቲካ ይሰራል። የአስኳል ማንነት ይሄ ኒውክሊየር አይደንቲቲ ይባላል። በአይደንቲቲ ፖለቲክስ ያችን ይፈጥራል። አሁን በኦህዴድ ውስጥ ይሄ ኒውክሊየር አይደንቲቲ ሮጦ ወደና አብይ ሰፈር ሲሮጥ ሌሎችን ማርጂናላይዝድ አድርጓል። ለምሳሌ እነታየ ደንደን እንቅስቃሴ ስትመለከት እዛ ኦህዴድ ውስጥ ያለውን ጉምጉም ስትመለከት የኦሮሞ ለሂቃኖች አስተያየታቸውን ስትመለከት እና አሁን ያ የዚህ የአይደንቲቲ መናጋት ስርዓቱን እየሰነጥቀው ነው ያለው። ይሄ ዋና የሚባለውን አካል ኦህዴድን ራሱ እየፈረሰ ነው። ሁለተኛው የመዋቅር ግጭት ገጥሞታል። ለምሳሌ የፕሬዝዳንቷን ተቃውሞ ተመልከቱ። ፕሬዝዳንቷ ራሳቸው እንደ ተቋም እንግዲህ የጠቅላይ ሚኒስትር ጽሕፈት ቤት አለ፣ እዚህ
ፕሬዚደንት እዚህ ጋር አሉ፣ ፓርላማ አለ። መቼም ሎጉም ቢሆን ግን ፕሬዚደንቱ አሁን በቃ አጌንስት አብይ ሆነዋል። ወደረም ተጠላ የሚወስዱት ምንድነው ሜጀር ወይም ደግሞ እርምጃ ተገቢ ነው ተገቢ አይደለም የሚለው እንትን አስተያየት እንዳለ ሆኖ ግን አሁን ከአብይ ጋር አልቆሙ የተናገሩበትን ኤነርጂ ስታያቸው ትክክል አይደለም ብለው ቆመዋል። የፕሬዚደንት ጽሕፈት ቤት ተገንጥሎ በተቋማት መካከል ከፍተኛ ሽኩቻ አለመናበብ፣ እርስ በርስ አለመናበብ ከፍተኛ ሽኩቻ በፌደራል መንግስትና በክልሎች መካከል ጨርሶ አለመናበብ ነው ያለው። አሁን በኋላ አንተ ያነሳው ወይ በኋላ እናነሳዋለን። የትግራይ ክልል ፋሚን ያውጃል። የፌደራል መንግስት የድርቅ ምንድነው እዚህ ምናምን ኮሚሽን ደግሞ ረሃብ የለም ይላል። እነዚህ መዋቅር ግጭቶች መንግስት እየፈረሰ ስለሆነ ሶስተኛው ትልቁ ነገር አሁን ዋናው ደግሞ መንግስትን እያናጋው እና እንደው በትልቅ መራጃ እየሰነጠቀው ያለው የፋኖ እንቅስቃሴ ነው። እሱ አለ የሀገሪቱ ማህበራዊ ኢኮኖሚያዊ ኪሳራዎች፣ በሌላ በኩል አንተ ያነሳው ቅድም እና የዲፕሎማሲው ኪሳራዎች፣ እነዚህ ተደማምረው መንግስት እየፈረሰ ነው ያለው። በጣም ኩዊክሊ እየፈረሰ ነው ያለው። ቁልቁል አንዳንድ ጊዜ እንዴት ነው ስምት የሚል ነገር የለም። እንደዚህ አንዳንድ ህንጻዎች በሙቪ በመናም እንደዛ እየሆነ ነው ያለው። ስለዚህ ኢትዮጵያውያን አሁን እኔ ማሰብ ያለብን ፍርሳታ ላይ ብቻ ሳይሆን የትራንዚሽን ሞዳሊቲስ የትራንዚሽን የሽግግር ሞዴሎች ወደ ማዘጋጀት የምንረባረብ በሁለት አቅጣጫ ይሁን ትግሉ። አንድ በኩል አሁን ፋኖ የያዘው መግፋት መቻል አለበት። ሌሎች ኃይሎችም እንደዚሁ ተነስተው ከፋኖ ጋር ትብብር እየፈጠሩ ወደ ስርዓት ለውጥ ማምራት አለብን። በሌላ በኩል ግን የሽግግር ሞዴሎችን በፍጥነት ማዘጋጀት ያለብን ይመስለኛል መሳይና እዚህ አማራ ትግል በአጠቃላይ እንቅስቃሴ አሁን ይሄንን ስርዓት በማናጋት ረገድ ከፍተኛ አስተዋጽኦ አለው። ሌላው ደግሞ በተለይ በሰሜን በኩል አሁን የትግራይ አካባቢ ወጣቶች ከዚህ ከፋኖ ጋር ያላቸው የትብብር ወሬ ስምምነት፣ ይሄ በራሱ ደግሞ ከባድ ስርዓታዊ ሽብር ወይም ሲስተሚክ የሆነ ሽብርን በፌደራል መንግስት አካባቢ አምጥቷል። ስለዚህ እነዚህ ጉዳዮች የሚያሳዩት እንግዲህ ያው ስርዓቱም እየፈረሰ መሆኑን ነው ለማለት ነው መሳይ። ገለታው እንግዲህ የአማራ ክልልን በተመለከተ ብዙ ነገር ማለት ቢቻልም ከዚሁ ጋር የምክክር ኮሚሽኑን ጉዳይ ብናነሳው ጥሩ ነው። እንግዲህ እንዲህ አይነት ችግር ያለበት ክልል ትልቅ ክልል ነው። በህዝብ ብዛትም በቆዳ ስፋትም በአገሪቱ በጣም ወሳኝ ሚና የሚጫወት ክልል እንደሆነ ይታወቃል። ይህንን ክልል ጥሎ ትግራይን ጥሎ ሌሎች አካባቢዎችንም እንደዚሁ ለምሳሌ ቤንሻንጉል ጉሙዝን መጥቀስ እንችላለን። እዛ አካባቢም ምንም አይነት እንቅስቃሴ የለም። የተወሰኑ አካባቢዎችን ይዞ የምክክር ኮሚሽኑ አጀንዳ ልቀርጽ ነው አለ። እኔ እናንተ ሁሉ ጊዜ ስለዚህ ምክክር ኮሚሽን እንደጮህን አለን። ይሄ ምክክር ኮሚሽን ለምን በሩን ዘግቶ የህዝብ ሀብት ከሚባክን ሰዎቹም ታሪካቸውን ከሚያበላሹ ለምን ዘግተው ታይዱም የሚል ጥሪም ጭምር ነው ያደረግንላቸው። ነገር ግን ቀጥለውበታል። ዛሬ መግለጫ ሰጥተዋል። አጀንዳ ልንቀርጽ ነው ብሎ በቅርቡም በውጭ ያደረግነው ከውጭ ካሉ ኢትዮጵያውያን ጋር ያደረግነው ምክክር ውጤታማ ነው ሲሉ ገልጸዋል። እንግዲህ እዚህ አካባቢ ሰፊ የኢትዮጵያ ማህበረሰብ ያለበት ነው። የትኛውን ማህበረሰብ አነጋግረው ነው እንደሰማነው ከሆነ ብልጽግና ደጋፊ የሆኑ እዛው ኤምባሲ አካባቢ ውርውር የሚሉ ሰዎችን አነጋግረው በቃ በውጭ ያሉ ኢትዮጵያውያንን አነጋግርን የሚል ድምዳሜ ላይ ነው የደረሱት። ምን ማለት ይቻላል? ይሄ ምክክር ኮሚሽን አሁንም በተሳሳተ መንገዱ ቀጥሏል። ታሪካቸውን እያበላሹ ነው። ምንም ትርጉም የሌለው ቀደም ሲል ሁሉ ጊዜ አንተ የምትለው ነገር አለ። አሁን ምክክር ሳይሆን የሚያስፈልገው ቁጭ ብሎ የሀገሪቱን ችግር መፍታት ነው። ችግሩ ሳይፈታ ሰላም በሌለበት ኦሮሚያን፣ አማራንና ትግራይን ያላሳተፈ የምክክር ኮሚሽን ምን አይነት ውጤት እንዲኖረው ተፈልጎ ነው የሚል ጥያቄ ይነሳል። ይሄንን የሚመልስ የለም። ዝም ብለው ጨፍነው እየሄዱ ነውና ምን ማለት ይቻላል ገለታው? ይሄ ምክክር ኮሚሽን ያው ሲቋቋም ጀምሮ የተቃወምንበት ምክንያት እንደ ተቃውሞ አባዜ ስለተጠናወተው ሳይሆን ተቃዋሚው አተካከሉ ችግር ስለነበረበት መሳሪያ እንዲሆን ተደርጎ ስለተበጀ ነው እና እንደዚህ አይነት ፈተናዎችን እንደማያልፍ የታወቀ ነበር ከመነሻው ሲቋቋም ገና እና እስካሁንም በተቻለ መጠን የስርዓቱ ጠበቃ የመሆን ነገር፣ አገር ደህና ነው የማለት ነገር፣ መንግስት ደህና ነው
የማለት ነገር። አሁን ጋዜጠኛው በሙሉ ያለቅሳል፣ አልተመቸኝም ይላል። ዳኛው በሙሉ ጫና አለብኝ፣ ጠበቃው ይላል። የሰብአዊ መብት ኮሚሽን ከመንግስት ጋር ችግር አለብኝ ይላል። ምክክር ኮሚሽን ያው አሁን ዛሬም ምንድነው የሚሉት? ከመንግስት የሚደርስብን ችግር የለም ነው የሚሉት። በቃ ደህና ነን እኛ ነው የሚሉት። እና ቀልደኞች ናቸው። አሁን እንደ ሊሆን የማይችል ነገር ነው ለኢትዮጵያ ሕዝብ እየተናገረው ያለው። ስለዚህ አጠቃላይ ከዚህ የሚጠበቅ ነገር ድሮም አልነበረም። ዋናው በጣም አስገራሚው ነገር ግን አጀንዳ ልንቀርጽ ነው የሚለው ነገር መጀመሪያ እኮ ይሄን ያህል አመት እኮ አጀንዳ እስካሁን ያሌላቸው እኮ ገና አጀንዳ ከታች ነው የምንሰበስበው ብለው ነው የሰማነው። አተማፕ ወይም ደግሞ ከታች ነው አጀንዳ የምናመጣው ከህብረተሰቡ ነው ተብሎ ማለት ነው። እና አሁን ከየት ሊያመጡት ነው? ገና ህብረተሰቡ እንግዲህ አማራ ክልል እንዳልከው እንኳን አጀንዳ ሊሰጥ እነሱ እንዳሉት ምንድነው ይሄ ተሳታፊ ልየታም ማድረግ አልተቻለም። ትግራይም አልተቻለም። በተለይ ሁለቱ ኦሮሚያ ከየት እንዳመጡት አላውቅም። ኦሮሚያ ተችሏል። ኦሮሚያ ከባድ ለውጥ ውስጥ አይደል ያለው? ከየት አንጥተው ነው የኦሮሚያን ክልል በርግጥ ያንን ህዝብ ሪፕሬዘንት የሚያደርግ ተወካይ ተመረጠ የሚባለው? በእውነት በኦሮሞ ህዝብ ስም ለመቀለድ ካልሆነ በስተቀር አየው የኦሮሚያ ክልል ውስጥ በጣም ከባድ ችግር እኮ ነው ያለው በዚህ